ሰላም ጤና ይስጥልን ቅዱሳኖች እንዴት ሰነበታችሁ? ደህና ናችሁ ወይ? ሁሉ መልካም። ክብር ለኢየሱስ ይሁን፣ ክብር ለመድኃኒዓለም ይሁን። የንጋት ኮከብ የሚለው ፕሮግራማችንን ጀምረናል። ኢየሱስ ክርስቶስ ያድናል፣ ይታደጋል። ክብር ለሱ ብቻ ይሁን። ለኛ የንጋት ኮከብ ይሆነልን ኢየሱስ ክርስቶስ ከድቅድቅ ጨለማ ወደሚያስደንቀው ብርሃን ያመጣን ጌታ ስሙ ለዘላለም ዓለም የተባረከ ይሁን። ሁሌ አምላካችን ከሁሉ የሚበልጥ አምላክ ነው። የተናገረውን የሚፈጽም ያለውን የሚያደርግ የሐሳቡን የልቡን ሐሳብ ማንም የሚከለክለው የሌለ አምላክ ስለሆነ እጅግ አድርገን ጌታን በዚች ማለዳ እናመሰግናለን። ጌታ ለዘላለም ይክበር፣ ክብር ለሱ ብቻ ይሁን። ወገኖች እግዚአብሔር ጻድቅ ነውና በዚህ ውስጥ መናገር የምፈልገው አንዳንዶች የተለያየ ሐሳብ ሰጣችኋል፣ የተለያየ ነገር ተናግራችኋል። እንግዲህ እግዚአብሔር የተናገረውን ከመናገር አልቆጠብም እኔ። ምክንያቱም እግዚአብሔር ነው የተናገረኝ፣ ከሰው አልተቀበልኩም። አንዳንዶች ከተናገርኩት ኮፒ እያደረጉ እየተናገሩ ደግሞ ሰማሁ ማለት ነው። ይገርማል። እግዚአብሔር ጻድቅ ነው፣ እግዚአብሔር መልካም ነው። በእርግጥ መልካም ነገር ስለሆነ ይሁን፣ ግን እንደዚህ ባይደረግ እግዚአብሔር ላይ ባትቀልዱ ደስ ይለናል። ምክንያቱም እግዚአብሔር ሳይናገር እግዚአብሔር ተናገረን ብላችሁ የምትናገሩ ሰዎች፣ ከሰዎች ላይ ኮፒ እያደረጋችሁ የምትናገሩ ሰዎች እግዚአብሔር ይቅር ይበላችሁ በማለት እጀምራለሁ። እግዚአብሔር መልካም ነው፣ ግን እንደው እግዚአብሔር ላይ ባትቀልዱ ጥሩ ነው። ምክንያቱም እግዚአብሔር እንደሚባላ እሳት ነው ይላል እግዚአብሔር ቃል። እግዚአብሔር ሲመጣ ማንም እጁ ሊይዘው አይችልም። ስለዚህ በጌታ ነገር ላይ ባትቀልዱ ጥሩ ነው። እግዚአብሔር መልካም እና ይህንን እግዚአብሔር የተናገረውን ደግሞ በዓይናችሁ ታያላችሁ። ምክንያቱም የተናገረኝን ሁሉ እያያችሁበትና ኖራችሁበት ስላለፋችሁ ይህንም ደግሞ ወደፊት የምታዩትም ስለሚሆን እግዚአብሔርን እጅግ አድርገን እናመሰግናለን። ከማንም ጋራ ምንም አይነት ግንኙነትና ምንም አይነት ነገር የለኝም። እኔ ግን እግዚአብሔር የተናገረኝ ነገር በይፋ ተናግሬያለሁ። ከዚህ በኋላም የሚናገረኝን በይፋ እናገራለሁ። እግዚአብሔር ስሙ ለዘላለም የተባረከ ይሁን እና እግዚአብሔር ይባርካችሁ። በሆነ ሁሉ እግዚአብሔርን እጅግ አድርጌ አመሰግናለሁ። ስለዚህ ዛሬ እግዚአብሔርን ቃል የምናየው የማርቆስ ወንጌል ምዕራፍ 16 ነው። ይሄንን ቃል ካነበብኩት በኋላ መልእክት ያስቀመጣችሁ ሰዎች አላችሁ፣ ጽፈው ሰጥተውኛል ልጆቹ። እሱ ላይ ጸልያለሁ፣ እግዚአብሔር ጣልቃ እንዲገባ፣ ለጥያቄያችሁ ሁሉ እግዚአብሔር ጣልቃ እንዲገባ ጸልያ። እጅግ ብዙ ሰው ስለሆነ እያንዳንዱን እየተነተንኩ መናገር ስለማልችል መጀመሪያ በጣም ይቅርታ እጠይቃለሁ። ክብር ለኢየሱስ ክርስቶስ ይሁን። መንፈስ ቅዱስ ይባረክ። እንደ እግዚአብሔር ያለ ማንም የለም ወገኖች። እግዚአብሔር ሕያው ነው፣ አዋቂ ነው። የተናገረውን ነገር ይፈጽማል፣ ያለውን ነገር ያደርጋል። ስለዚህ ቃሉን አነባለሁ። በጌታችን በኢየሱስ ክርስቶስ ስም የእግዚአብሔርን ቃል አነባለሁ። ማርቆስ ምዕራፍ 16 ከቁጥር 1 ጀምሮ ያለውን ቃል። ሰንበትም ካለፈ በኋላ መግደላዊት ማርያም፣ ያዕቆብ እናት ማርያም እና ሰሎሜ ወደ ኢየሱስ ሥጋ ለመቀባት ሽቶ ገዙ። በሳምንቱም መጀመሪያ ቀንም ጠዋት በማለዳ ገና ፀሐይ እንደወጣ ወደ መቃብሩ በመሄድ ሳሉ ድንጋዩ ከመቃብር ደጃፍ ላይ ማን ያንከባልላል በማለት እርስ በርሳቸው ይነጋገሩ ነበር። ቀና ብለው ሲመለከቱ በጣም ትልቅ የነበረው ድንጋይ ከደጃፉ ላይ ተንከባሎ አዩ። ወደ መቃብሩም እንደገቡ የለበሱትን በቀኝ በኩል ተቀምጠው አዩና ደነገጡ። እርሱ ግን እንፈልጉት የተሰቀለውን የናዝሬቱ ኢየሱስ ስፍራ ይሄውላችሁ፣ ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስ ቀድማችሁ ወደ ገሊላ ይሄዳል እንደነገራችሁ እዚያ ታገኙታላችሁ ብላችሁ ንገሯቸው። ሴቶቹም የተንቀጠቀጡና እየደነገጡ ከመቃብሩ ሸሽተው ወጡ። ፈርተውም ስለነበር ለማንም አንዳችም አልተናገሩ። በሳምንቱ መጀመሪያ ቀን ማለዳ ከሙታን ከተነሳ በኋላ 7 አጋንንት ለወጣላት ለማርያም ለመግደላዊት በመጀመሪያው ታየ። እርሷም ሄዳ ከነርሱ ጋር የነበሩትን እያዘኑ ሲያለቅሱ አግኝታ እርሱ ሕያው መሆኑን ለነርሱ መታየቱን ነገረቻቸው። እነርሱ ግን አላመኗትም። መልእክት ላስቀመጣችሁ ሰዎች አንድ ላይ መጀመሪያ አስቀድሜ ጸልያለሁ። እግዚአብሔር ሆይ እጅግ አድርገን እናመሰግናለን። በዚህ ቀን ደግሞ ይሄንን ቃል ሰጥተናል። በዚች ቀን ውስጥ እግዚአብሔር አምላክ ይሄ ቃል በእያንዳንዳችን ቤት ትልቅ ነገር ስለሚሰራ፣ ድንቅ ነገር ስለሚሰራ እጅግ አድርጌ አመሰግናለሁ። ጌታ ስምህ ለዘላለም ብሩክ ይሁን። የአባቶች አምላክ አንተ ጻድቅ ነህ። ሕዝብህ እግዚአብሔር ሆይ በተለያየ ነገር ተጨንቆ በሱስ እግዚአብሔር ልጆቻቸው፣ ትዳራቸው እግዚአብሔር አምላክና መድኃኒት ስራ እግዚአብሔር እጮኝነት እግዚአብሔር ይሄ ሁሉ የተለያዩ ጥያቄዎች ወደ እኔ መጥተዋል። እግዚአብሔር አምላክና መድኃኒት ዛሬ ግን በኢየሱስ ክርስቶስም በዚህ ማለዳ ጸልያለሁ።
ይሄ ድንጋይ ከቤታቸው ይንከባለል በጌታ በኢየሱስ ክርስቶስ ደም። ድንጋይ ሆኖ የእነሱን ሰላም ቀብሮ የያዘ ቀባ መቃብር ውስጥ ያስቀመጠ አውሬ እግዚአብሔር ተጠርጎ ይውጣ በናዝሬቱ በክርስቶስ ደም። ቤታቸውን ለቆ ሂድ፣ ህይወታቸውን ለቆ ሂድ፣ ሐሳባቸውን ለቆ ሂድ፣ እቅዳቸውን ለቆ ሂድ። እግዚአብሔር እጅን ዘርጋ በዚህ ማለዳ። እግዚአብሔር ሆይ በኢየሱስ ክርስቶስ ደም ለእያንዳንዳቸው ሰዎች እግዚአብሔር በየቤታቸው መልሳቸውን አቅርብ። የናዝሬቱ ኢየሱስ አስደናቂ የሆነው እጅን ዘርጋ። ተአምራት የምትሰራ አንተ ታማኝ አምላክ እጅን ዘርጋ። እግዚአብሔር ሆይ እኔንም ደግሞ እግዚአብሔር ሆይ ልጅን አግዘኝ። ጳውሎስ እንዳለ እግዚአብሔር ሆይ የእግዚአብሔር መልአክ ከጎኔ ቆሞ ያበረታኝ ነበር አለ። ጌታ መጥቶ ከጎኔ ያበረታኝ ነበር ብሎ እንደተናገረ እኔም ዛሬ መላእክቶች ከኔ ጎን እንድትቆሙ አቤቱ ጌታ ሆይ ስለ ኢየሱስ የምናገረውን ቃል በእያንዳንዱ ቤት አስገብተ ጌታ ሆይ ደግሞ መከራቸውን ከቤት አንከባለ ስለምታወጣ የተቀበረባቸው ከመቃብር ስለምታወጣ እጅግ አድርጌ አመሰግናለሁ። መንፈስ ቅዱስ ስምህ ለዘላለም ብሩክ ይሁን። ያህዌ አልፋ ኦሜጋ አዶናይ ስለምታደርገው አመሰግናለሁ። ለዘላለም ተባረክ። ከፍ በል በኢየሱስ ስም አሜን። ክብር ለሱ ብቻ ይሁን። ቅዱሳኖች እግዚአብሔር ጻድቅ ነው። እግዚአብሔር መልካም ነው። እንደ ጌታ ያለ ማንም የለ። በመግቢያ ላይ ተናግሬ ነበር። በባለፈው ሳምንት በነበረኝ ፕሮግራም የነበረው ውዝንብርና ከዛም ደግሞ አልፎ እንደገና ደግሞ እንደዚህ አድርገን እንዲያለን ጌታ እያላችሁ ኮፒ ያደረጋችሁ የምታቀርቡ ሰዎች እግዚአብሔርን ፍሩ በማለት ተናግሬ ያለውና አሁንም ደግሜ እላለሁ እግዚአብሔርን በመፍራት የእግዚአብሔርን ሐሳብ ከራሱ በመስማት ብትናገሩ መልካም ስለሚሆን ከራሱ ለመስማት ሞክሩ። እግዚአብሔር ለዘላለም ይባርካችሁ። ክብር ለኢየሱስ ይሁን። መንፈስ ቅዱስ የተባረከ ይሁን። በዚህ ሳምንት በዚህ ቀን ውስጥ እንግዲህ ስለነ ማርያም ለመናገር ደግሞ እግዚአብሔር አፌን በዚች ማለዳ ከፍቷል። ማለት እነ ማርያም ማለት ብዙ መከራ ብዙ ጭንቅ ከብዙ እስር የወጡ የተፈቱ መግደላዊት ማርያም ለምሳሌ ከሰባት አጋንንት መካከል ተፈታ የነበረች እህታችን ነች። ጌታ ኢየሱስ ክርስቶስን ይቤዠናል፣ ሁሉም ይቤዠናል፣ በዚህ ንጉስ ሆኖ በዚህ ምድር ላይ ይቀጥላል የሚል ሐሳብ እንጂ እንደዚህ ይሞታል ወይም ደግሞ ጥሎን ይሄዳል የሚል ሐሳብ በማንኛቸው ውስጥም አልነበረም። በሐዋርያቶቹም ቢሆን በሴቶቹም ቢሆን በተለያዩ ሰዎች አብሮት በሚከተሉት ሁሉ ዘንድ የሚታሰበው እሱ ንጉስ ሆኖ በድፍን እስራኤል ላይ ይመራል የሚል ሐሳብ በህዝቡ ላይ ነበር እና አንድ ቀን ግን እሱ እየሰበሰበ ሰዎች በማስተዋል አልነበሩም እንጂ እየሰበሰበ የሰው ልጅ ይሞታል በሶስተኛውም ቀን ይነሳል እያለ በደንብ አድርጎ ጌታ ኢየሱስ ክርስቶስ ይናገራል። አልፎም ደግሞ የደሙን ኪዳን በምድር ላይ እያለ የደም ኪዳን ከነሱ ጋር እያደረገ እንደነበርም አላስተዋሉም ነበር። ኢየሱስ ክርስቶስ ይሄ ስለናንተ የሚፈሰው ደሜ ነው፣ የአዲስ ኪዳን ደም ነው፣ ይሄ ስለናንተ የሚቆረስ ስጋዬ ነው፣ ብሉት መታሰቢያ ያድርጉ፣ ጠጡ መታሰቢያ ይሁን እያለ ኢየሱስ ክርስቶስ በደንብ አድርጎ ያስተምር ነበር። ደግሞ መሞት እንዳለበት ይነግራቸው ነበር። አንድ አትክልት አንድ ዘር ሲዘራ ይሞታል፣ ካልሞተ መብቀል አይችልም፣ ካልበቀለ አያፈራም ማለት እያለ በምሳሌ ስለራሱ ህይወት በደንብ አድርጎ አስቀድሞ ለኛ ህይወቱን እንደሚሰጥና እንደሚሞት ሞትን ድል አድርጎ እንደሚነሳ አስቀድሞ ለሐዋርያቶች ሁሉ ነግሮ ነበር። ግን ማስተዋል ለብዙዎቹ አልነበረም። በዚህ ምክንያት ግን ጌታ ኢየሱስ ክርስቶስ ቃሉን እንደተናገረው እንግዲህ አሳልፎ ለአይሁድ መምህራኖች ለፈለጉት እቅድ ታልፎ ኢየሱስ ክርስቶስ በተሰጠበት ጊዜ ነው እንግዲህ ይሄ የፈተናና የጭንቅ ጊዜ ለነ ማርያም ወይም ደግሞ ለሐዋርያቶቹ አብረውት ለሚከተሉት ሁሉ የነበረው ይሄ ጭንቅ ከዛ የተነሳ ወገኖች የሚገርመው ጌታ ኢየሱስ ክርስቶስን ከያዙት ቀን ጀምሮ እንግዲህ በህይወቱ ውስጥ ያለው የነገራቸውን ወይም ደግሞ የመጣበትን ዋና አጀንዳ ያስረዳበትን መንገድ እንዲህ ከአይምሯቸው ውልቅ ብሎ ወጥቶ ጠፍቶ ነበር እና እየገፈተሩ እየጎተቱ ወደ መስቀል ይዘው ሲሄዱ ከኋላ በመከተል ርቀት ላይ ቆሞ በማየት ኢየሱስ ክርስቶስን የመጨረሻ ምን እንደሚሆን በማየት አብረውት ተጉዘው ነበር። እነኚህ እህቶችም አገልጋዮቻችንም ማለት ነው፣ ሐዋርያቶችም ማለት ነው። እንግዲህ ኢየሱስ ክርስቶስ በእንደዚህ መልክ ወደ መስቀል ሄዷል። ብዙ ትንተና ወደሱ ስለማያስፈልገኝ ጉዳዩ እዚህ ጋር ብቻ ለኔ ስለተሰጠኝ ወይም ደግሞ ስለመጣ ወደኔ ቃሉን ለመካፈል ያህል ሃይላይቱን ልናገር ብዬ ነው። ኢየሱስ ክርስቶስ ያድናል። ጌታ ወደ መቃብር ውስጥ ሄዶ ወደ መስቀሉ ሄዶ ሞትን ለመሞት በተዘጋጀበት በዛ ሰዓትና በዛ ደቂቃ ውስጥ እነኚህ እህቶች ተስፋ ቆርጠዋል፣ ወንድሞችም ተስፋ ቆርጠዋል። ምክንያቱም የጠበቁት ሌላ ነው፣ እየሆነ ያለው ሌላ። ኢየሱስ ክርስቶስ ሲገረፍ አዩ። ትላንትና የሞተን ከመቃብሩ ሲያወጣ የነበረ ባልጋ ላይ የሞቱትን ብላቴናዎች ጦቢት ተነሺ እያለ ያስነሳ፣ በቆማቸው የሞቱትን የፈወሰ
እንደገና ደግሞ ከመቃብርምና አልዓዛር ውጣ ብሎ ያስወጣ የናዝሬቱ ኢየሱስ ይሞታል ብለው በፍጹም ያልጠበቁት ነገር ነበር። ስለዚህ ጌታ ኢየሱስ ክርስቶስን እንደውም ጴጥሮስ በቃ እኔ ሄዳለሁ፣ አጽናኙ ወደ እናንተ ይመጣል፣ እኔ ብሞት ይሻላል ብሄድ ይሻላችኋል እያለ በተናገረበት ሰዓት አይሁን ብሎ ሲለው ነበር። እንደውም ጴጥሮስ ጌታ ኢየሱስ ክርስቶስ በመቆጣት አንተ ሰይጣን አለ የስጋህን እንጂ የእግዚአብሔር ሐሳብ አታደርግም ብሎ ይገጽው ነበር፣ ይቆጣው ነበርና ጴጥሮስ በዚሁ መልክ ግን ይሄንንም ቁጣ እየሰማ ከኢየሱስ ክርስቶስ ያልተለየ ጀግና የሆነ ኢየሱስ እንዳለው በእሱ ላይ የቤተክርስቲያንን መሰረታለሁ ብሎ ያለበትን ያንኑ አጀንዳ በዚህ ሰው ላይ ሲፈጸም እናያለን። ወደኋላ አልተመለሰም። ይሄ ሰው ኢየሱስን የተከተለ ነው። ያ ሁሉ ተአምራት ያዩ ሰዎች አሁን ግን ራሱ ተአምራቱን የሚሰራው ጌታ አሁን ወደ ሞት እየሄደ ነው ማለት ነው እና በአይናቸው አይተውታል። ኢየሱስ ክርስቶስ በመስቀል ላይ ተሰቅሏል። ፍጹም እንደ ሞት አይተዋል። ደግሞ ሬሳውን አምጥተው ወደ መቃብር እንደቀበሩትም አይተዋል። እነዚህ ሐዋርያቶቹ አብረው ነበሩ። እህቶችም አብረው ነበር። እነ ማርያምም አብረው ነበር። ኢየሱስ ክርስቶስ ከተቀበረ በኋላ በዛ መቃብር ላይ የተከደነው ድንጋይ አይደለም ሴቶቹ ወንዶቹ ሊያንከባሉት አይችሉም። በህብረት በተሰባስበው ነው ያንን ድንጋይ የገጠሙበት። ሌላው ጋር እንደውም ሲናገር ዘበኛም ተቀምጧል እዛ ላይ። ጌታ ኢየሱስ ክርስቶስን ሬሳውን ይዘውት ሄዳሉ፣ ደግሞ ተነሳ ይላሉ ብለው እነዚህ የሐሰት ልጆች የዚህ ዓለም ገዢ ልጆች ያወጡት አዋጅ ነበር። ያንን አዋጅ ለመገልበጥ እንዳይሞክሩ ብለው ሐሳብ ውስጥ ስላሉ መቃብሩ ላይ ዘበኛን አስቀምጠው ነበር። እንግዲህ ወገኖቼ ከዚህ የተነሳ እነ ማርያም አንድ ነገር አድርገዋል። አሁን በሶስተኛው ቀን እንደ ልማዳቸው ሰው ከሞተ በሶስተኛው ቀን የእግዚአብሔርን ሰዎች የሆኑ ጠቅላላ ወደ መቃብር በመሄድ ሽቶ በማርከፍከፍ ለሱ ያለቅሳሉ። በሶስተኛው ቀን ለቅሶ ያደርጋሉ። አሁንም በሀገራችን ሰልስት ተብሎ የሚለቀሰው የብሉይ ኪዳን ውስጥ ሕግ ውስጥ የነበረ ያ በኢየሱስ ክርስቶስ ዘመን እየተካሄደ የነበረው ማለት ነው። ጌታ ለዘላለም ዓለም የተባረከ የተቀደሰ ይሁን። አያችሁ ወገኖቼ፣ ስለዚህ እነሱ አንድ ነገር አሰቡ። እነ ማርያም አንድ ሐሳብ አሰቡ። ይሄ ሶስተኛው ቀን ስለሆነ አሁን በዚች ማለዳ አንድ ነገር እናደርጋሉ። ምንድነው የምናደርገው? የከበረ ሽቶ እንግዛ። የሚገርማችሁ ነገር እነኚህ ሰዎች በር ዘግተው 3 ቀን ሆኗቸዋል። በር ዘግተዋል። ማንን በመፍራት? አይሁድን በመፍራት፣ መምህራኖቹን በመፍራት፣ ነቢያቶቹን በመፍራት፣ አገልጋይ ነን የሚሉትን ሰዎች በመፍራት በራቸውን ጥርቅም አድርገው ዘግተው ቁጭ ብለው ባሉበት ውስጥ አንድ ሐሳብ ወደ እነሱ መጣ። ዛሬ 3ኛ ቀኑ ነው። ስለዚህ ሰልስት መሄድ አለብን። ደግሞ የከበረ ነገር ያስፈልገዋል። የከበረ ነገር እንግዛ፣ የከበረውን ነገር እንግዛ ብለው ተነሱ። የመጀመሪያው ሐሳቡ መነሳት ነው። ከተቀመጡበት መነሳት፣ ከወደቁበት መነሳት ነው። ሰይጣን በር ሊያዘጋ ይችላል። የኛን ነገር ገሎ ቀብሮ ተስፋ የለህም ተስፋ የለሽም ብሎ በራችሁን እንድትዘጉ ያደርጋል። ወገኖች የመጀመሪያው ያደረጉት በሩ ሳይከፈት እነሱ ተነሱ። የመጣው ሐሳብ ብድግ አድርጎ አቆማቸው። ብድግ ብለው እንዲቆሙ አደረገ ሐሳቡ። ይሄን ሐሳብ ያዙና አሁን እንሂድ፣ መሄድ ያስፈልገናል አሉ። አሁን መሄድ፣ ሽቶ መግዛት ያስፈልጋል። ስለዚህ ለዚህ ደግሞ የተዘጋ በር አለ። የተዘጋውን በር ቤት የተቀመጡበት ቤት የተዘጋ በር አለ። ኢየሱስ ላይ ድንጋይ አስቀምጠዋል። እነኚህ ሰዎች ላይ በር ዘግተዋል። ሁለቱንም ያዘጉት አንድ ናቸው። እነሱም የብሉይ ኪዳን አስተማሪዎች ነበሩ። ኢየሱስ ይሰቀል ብለው የሰቀሉ ኢየሱስን ወደ መቃብር ወስደው ድንጋይ በላዩ ላይ አድርገው፣ ሐዋርያቶቹ ደግሞ ሞት ይመጣባችኋል፣ መከራ ይመጣባችኋል፣ ትቸገራላችሁ፣ በሩን ዝጉ፣ ሳይመጡባችሁ እሱን የገደሉ ለእናንተም አይራሩም በማለት መንፈሱ ስለነገራቸው፣ ህሌናቸው ስለነገራቸው በራቸውን ዘግተው ቁጭ አሉ። ኢየሱስ ላይ ዘጉ፣ እነዚህ ሰዎች ላይ ዘጉ። ሁለቱም ኢየሱስ ዋናው ሲሆን እነዚህ ደግሞ የኢየሱስ ክርስቶስን ሐሳብ በዓለም ላይ የሚያሸራሽሩ ወይም የሚያስኬዱ ሰዎች ናቸው። ሁለቱም ላይ በር ተዘግቷል። ሁለቱም አካል ላይ በር ተዘግቷል። እነዚህ በህይወት እያሉ ሞተው በር ተዘግቷል። ኢየሱስ ግን ህይወቱን ሰጥቶ ወደ መቃብር ወርዶ በድንጋይ ተዘግቶበታል።
እነዚህ ብላቴናዎች የተዘጋውን ለመክፈት በሐሳብ የመጣውን ነገር ተቀብለው ብድግ አሉ። ብድግ ብለው በሩ ምን አደረጉት ይላል? ከፈቱ። ከዛስ ወጥተው ሄደው ሽቶ ገዙ። ሽቶውን የከበረውን ሽቶ ገዙ። መግደላዊት ማርያም ይሄንን ሽቶ ገዝቶ ማቅረብ ወይም ለጌታ ሁሌ ሽቶ ማቅረብ የለመደች ናት። የከበረውን ሁሌ ለኢየሱስ የምትሰጥ ናት ማርያም። የከበረ የተለየውን ነገር ለአምላኳ የምታቀርብ ነች ማርያም። ስለዚህ የከበረ ሽቶ ለኢየሱስ ያስፈልገዋል። ወደ መቃብር ይዘን የምንሄደው ተራ ሽቶ አይደለም። የከበረ ነገር ይዘን እንሄዳለን። በመቃብሩ ላይ የልባችንን እነግረዋለን። በሬሳው ላይ የልባችንን እነግረዋለን። አንተ ብቻ አይደለም የተዘጋብህ፣ እኛም ላይ ዘግተዋል። አሁን በመንቀጥቀጥ በመፍራት በመጨነቅ መተናል ብለን እነግረዋለን ብለው በሐሳባቸው ይሄን ያሰቡ ይመስለኛል። ምክንያቱም በሀገራችን የሞተ ሰው በሶስተኛው ቀን ወደ መቃብሩ ቤተሰብ የሆነ ሰው ሄዶ እዛ የልቡን ሐሳብ ነግሮ አልቅሶ ይመጣል። ይሄ የመጨረሻው ለቅሶ ነው ብሎ ይነግረዋል። በቃ ከዛሬ በኋላ ብቻዬን ነው ባለቅስም ብቻዬን ነው ስላንተ ባስብም እንጂ ከሰው ጋር ያለኝ ዛሬ ለቅሶዬ አልቋል ብሎ ሄዶ መቃብር ላይ አልቅሶ ወይም ደግሞ በቤት ውስጥ ሰው ሰብሰብ ብሎ አልቅሶ ሰልስት ብለው ይጨርሳሉ። ያ የብሉይ ኪዳን ዘመን የነበረ አስተምሮ የሰጣቸው ነው። ይሄ የሞተ ሰው ማሳረጊያው የሶስተኛው ቀን ማለት ነው። ሶስተኛው ቀን የሞተ ሰው ማረጊያ በቃ አብቅቷል ጨርሷል ብለው የሚያስቡበት ነው። በዛ ዘመን በሶስተኛው ቀን ይነሳል የሚባለው ሐሳብ ስላለ ያ ቀን ምናልባት ከተነሳ የሚልም ይመስላል ወደ መቃብሩ ሄደው እዛ ላይ የሚያለቅሱት። ስለዚህ እነ ማርያምም ዛሬ የከበረ ነገር ለኢየሱስ ያስፈልጋል፣ የዘጋብንን አውሬ እንረዳው ያሉ ይመስላል። በራቸውን ጨክነው ከፈቱ። ወንድሞች ያልከፈቱትን በር እህቶች ከፈቱ። ወንድሞች ፈርተው በተቀመጡበት በተዘጋ ቤት ውስጥ አርፈው ቁጭ ባሉበት ሰይጣን መጥቶ በዘጋበት በዛው ቁጭ ባሉበት ሴቶች ግን ደፍረው ተነሱ። በቃን አሉ። የመጣው ሐሳብ የሚገርም ሐሳብ ነው። አሁን ወደ መቃብሩ ሂዱ የሚል ሐሳብ ወደ እነሱ መጥቷል። ስለዚህ ወገኖች ብድግ ብለው ቆሙ። ያስቀመጣቸው እያለ የዘጋባቸው እያለ ብድግ ብለው ቆሙ። ዛሬ በዚች ቀን ላለው የተዘጋባችሁ ሰዎች የእናንተ ነገር ተቀብሮ ፈርታችሁ በራችሁን የዘጋችሁ ሰው ምን ይለኛል፣ ሰው እንደዚህ ይለኛል፣ ትላንት እንደዚህ ሳረግ ነበር ዛሬ ደግሞ እንደዚህ ሆኛለሁ ብላችሁ ያላችሁ ተነሱ። እግዚአብሔር የተዘጋውን በር ይከፍትላችኋል። ምክንያቱም የተዘጋን መክፈት ልማዱ የሆነው እግዚአብሔር እንጂ ሰው አይደለም ወገኖቼ። ሰው ቢሆን ኖሮ ስንት በር በተከፈተልን ነበር፣ ስንት አገር በደረስን ነበር፣ ስንት ዓለም ላይ በደረስን ነበር፣ ስንት የምንፈልገው ነገር በጨበጥነው ነበር። ያለ እግዚአብሔር ማንም በር ሊከፍት አይችልም ወገኖቼ። የፈለገ ትንቢት ከሰማይ ቢንጠባጠብ የእግዚአብሔር ሐሳብ ካልሆነ በስተቀር ማንም በሩ ሊከፍተው አይችልም። ስለዚህ የእግዚአብሔር ዕቅድ ዛሬ በዚህ ሰዓትና በዚህ ደቂቃ ምንድነው ካላችሁኝ፣ የመጀመሪያው የተዘጋባችሁ ሰዎች መነሳት ይሆንላችኋል። ዘግታችሁ የተቀመጣችሁ ሰዎች ዛሬ አዲስ ነገር ይሆንላችኋል። ምክንያቱም ኢየሱስ ክርስቶስ ከመቃብሩ እንደተነሳ የትንሣኤው ድምፅ የትንሣኤው ኃይል ወደ እናንተ ስለሚመጣ መነሳትና መቆም መራመድ ይሆንላችኋል። ምክንያቱም የተነሳ ያስነሳል፣ የተነሳ ያስነሳል፣ የቆመ ያቆማል። ክብር ለመድኃኔዓለም ይሁን። ስለዚህ ነው እነ ማርያም ወደ መቃብሩ የከበረ ሽቶ ይዘው ጉዞ ጀመሩ ይላል። ሰንበት ካለፈ በኋላ መግደላዊት ማርያም፣ ያዕቆብ እናት ማርያምና ሰሎሜ ናቸው ሄደው የኢየሱስን ስጋ ለመቀባት ሽቶ የገዙት። የከበረውን ነገር ገዝተው የመጡት እነሱ ናቸው። ስለዚህ በመጀመሪያው ቀን ተነሱ፣ ጉዞ አደረጉ። ለመጀመሪያ በሩን ከፈቱ፣ የተዘጋባቸውን በር ከፈቱ። ስለዚህ ጉዞ አደረጉ። ግን በመንገዳቸው ላይ አንድ ሐሳብ አሰቡ። ምክንያቱም በርቀትም ቢሆን ኢየሱስ ክርስቶስ መቃብር ላይ የተገጠመውን ድንጋይ አውቀዋል። የተገጠመው ድንጋይ የሚያስፈራ ድንጋይ፣ ለሴቶች መንከባለል የማይችል ድንጋይ ነው። ስለዚህ ይሄንን ድንጋይ ምን እናድርግ፣ እንዴት እናድርግ፣ እንዴት ይሁን የሚል ሐሳብ በልባቸው ስለመጣ እህቶች እንዴት ይሻላል ማለት ጀመሩ። በመጀመሪያው ቀን ጠዋት በማለዳ ገና ፀሐይ እንደወጣ ወደ መቃብር በመሄድ ላይ ሳሉ ድንጋዩን ከመቃብር ደጃፍ ላይ ማን ያንከባልልናል በማለት እርስ በርሳቸው ይነጋገሩ ነበር ይላል። ጌታ ለዘላለም የተባረከ ይሁን። ይሄ ድንጋይ በጣም ትልቅ ድንጋይ ነው። ምክንያቱም ኢየሱስ ክርስቶስ ከዛ መቃብር ውስጥ ድንጋዩን ፈንቅለው ያወጡታል የሚል ሐሳብ ስለነበራቸው እነዚህ የክፋትን ትምህርት የሚያስተምሩ የክፋት አጀንዳ ያለባቸው እነዚህ ሰዎች ይህንን እቅድ በልባቸው ስላለ ያደረጉት ነው። ቅድም እንዳልኩት
ስለዚህ ነው እንግዲህ በጣም የሚገርመው ነገር እነኚህ ሴቶች ማንከባለል አይችሉም፣ ግን መሄድ ችለዋል። ድንጋዩን መገልበጥ አይችሉም፣ ግን መሄድ ችለዋል። አንዳንድ ጊዜ ካልሄድን በስተቀር የኛ ነገር እንደተቀበረ የሚቀርብን ሰዎች ብዙ አለ። አይ እኔ ከሄድኩ ማን ያነሳዋል? እንደዚህ ማን ያደርግልኛል? ማን ይረዳኛል? ማን ያግዘኛል? ያለ ማገዝ የሚሆን ነገር የለም፣ ያለ ሰው የሚሆን ነገር የለም፣ ያለ እንደዚህ የሚሆን ነገር የለም እያልን ወደኋላ የምንጎተት ሰዎች ዛሬ በዚህ ቀን እነግራችኋለሁ፣ ተነሱና ቁሙ። የተዘጋውን በር ክፈቱት። ምክንያቱም ራሳችሁ ናችሁ በራሳችሁ ላይ የምትዘጉት እንጂ ማንም መጥቶ አይዘጋባችሁም። ስለዚህ የዘጋችሁትን በር ዞር በልበሉት። በሩን ክፈቱና ዞር በልበሉት። ድንጋይ ነህ ዛሬ ተንከባለሃል፣ አንተን እኔ ልታስጨንቀኝ አትችልም በማለት እምቢ ማለት ያስፈልጋቸዋል ወገኖቼ። ምን ይሻላል እያሉ መጨነቅ ጀመሩ፣ ማሰብ ጀመሩ ወገኖቼ። ግራ መጋባት ጀመሩ፣ ተስፋ መቁረጥ ጀመሩ። ግን ከመሄድ አልቆሙም፣ አልተመለሱም። አይ ማን ወንዶችን እንጥራ፣ እከሌን እንጥራ፣ እንደዚህ እናድርግ ብለው አይደለም ያሰቡት። አይ እንሂዳሉ፣ መሄድ ነው የሚሻለው አሉ። ሄደን መድረስ አለብን፣ ቦታው ላይ መድረስ አለብን። ከደረስን በኋላ ለሚመጣው ነገር መልስ መስጠት ይሻላል የሚሉ ይመስላሉ እነኚህ እህቶች። ስለዚህ የሰጡት ያመጡት ሐሳብ ደስ ይላል። ቀጥታ ወደ ውስጥ መሄድ ሲሄዱ ጌታ ኢየሱስ ክርስቶስ የልባቸውን ሐሳብ ስላየ ወደ መቃብሩ ሲጠጉ ግን አንድ ነገር ሆኖ አዩ። ቀና ብለው ሲመለከቱ በጣም ትልቅ የነበረው ድንጋይ ከደጃፉ ላይ ተንከባሎ አዩ። ወደ መቃብሩም እንደገቡ ነጭ ልብስን የለበሱ ጎልማሶች በቀኝ በኩል ተቀምጠው አዩና ደነገጡ ይላል። ያ የፈሩት ትልቁ ድንጋይ ልጆቹ ገና ቀና ብለው እህቶቻችን ሲመለከቱ ድንጋዩ ከመቃብሩ ላይ ተንከባሏል። ዛሬ በዚህ ቀን እላችኋለሁ ያስቸገራችሁ የእናንተን ነገር ቀብሮ አትነሱም አትሄዱም ብሎ በእናንተ ላይ በነገራችሁ ላይም የዘጋ በእናንተ ላይም ደግሞ የዘጋ የጠላትን ስራ እግዚአብሔር ያፈርሳል። የዲያብሎስ ምንጭ ይፈርሳል። ዛሬ መነሳት ይሆናል፣ ከፍቶ መሄድ ይሆናል። የቀበረባችሁ ነገር እላው ላይ የተጫነበት ዛሬ እግዚአብሔር አንከባሎታል። ክብር ለመንፈስ ቅዱስ ይሁን። ላለው በናዝሬቱ በኢየሱስ ክርስቶስ ነገራችሁ በድንጋይ የተዘጋ እግዚአብሔር ዛሬ ይህን ድንጋይ ከሱ ላይ ያንከባልላል። የእናንተ የሆነውን ነገር ማየት ይሆንላችኋል። የእናንተ የሆነው ነገር ተነስቷል ለማለት ለመቆም እግዚአብሔር ይረዳችኋል። የተነሳውን ነገራችሁን በድንጋይ አስቀምጦ ድንጋይ ዘግቶ አልተነሳም እንዳይላችሁ እግዚአብሔር ከመቃብራችሁ ላይ ድንጋዩን አንከባሎታል። የተቀበረባችሁ እውነት፣ የተቀበረባችሁ አገልግሎት፣ የተቀበረባችሁ ጸጋ፣ የተቀበረባችሁ በረከት፣ የተቀበረባችሁ ደግሞ አገልግሎት እግዚአብሔር ዛሬ ይገልጠዋል ወገኖቼ። በነገስታት ያላችሁ የተቀበረ እውነታችሁ እግዚአብሔር ያስቀመጣችሁ ግን እውነትን ይዛችሁ የተቀበራችሁ እህት ወንድሞቼ መነሳት ይሆንላችኋል። የእናንተ ነገር ከመቃብር ይወጣል። ከእናንተ ነገር ተነሳው ብሎ ይነግራቸዋል። ስለዚህ ነው እነዚህ ልጆች ወደ መቃብሩ ሲመጡ የልባቸውን ሐሳብ እግዚአብሔር ስላየ አንድ ነገር አደረገ። ምንድነው ያደረገው ብለን ስናስብ፣ ምንድነው የሆነው ብለን ስንመለከት የእግዚአብሔር ሐሳብ የእግዚአብሔር አጀንዳ በሴቶቹ ልጆች ላይ ስለነበር እግዚአብሔር ድንጋዩን ከመቃብር በር ላይ አንከባሎታል። ዛሬ ድንጋያችሁ ከተቀበረባችሁ ነገር ላይ እግዚአብሔር አንከባሎታል። የሞተው ነገራችሁ ተነስቷል። እግዚአብሔር የሞተው ነገራቸው ተነስቷል የሚል ሐሳብ በልቤ ውስጥ አፍሷል። የሞተ ነገር፣ የተቀበረ ነገር የእናንተ የሆነ አብቅቷል የተባለ መነሳት አይችልም የተባለ ተባብረው የቀበሩት ተባብረው ድንጋይ ጫኑበት ዛሬ ናዝሬቱ ኢየሱስ ያለማንም ትብብር ያለማንም አጋዥ ከእናንተ ነገር ላይ አንስቶታል። ኢየሱስ ያድናል። የተቀበረባችሁ ነገር ወጥቷል። የተቀበረባችሁ እውነት ወጥቷል። እውነት ይዛችሁ ተስፋ የቆረጣችሁ በፍርድ ቤት እውነት ይዛችሁ ቆማችሁ የእናንተን ነገር የቀበረባችሁ ትልቅ ድንጋይ የሆነባችሁ ማለፍ አትችሉም ብሎ ገደብ ያስቀመጠባችሁ እግዚአብሔር ዛሬ ታሪኩን በመገልበጥ ዛሬ የዛ የፍርድ ቤት የተቀበረው ነገራችሁ ከመቃብር ወጥቶ የምስራች ዜና ይዛችሁ ወደ ቤታችሁ ትመጣላችሁ። እውነት አርነት ያወጣል። ክብር ለኢየሱስ ክርስቶስ ይሁን። እውነት ባለበት አርነት አለ። አርነት የወጣ ሰው እግዚአብሔር የረዳው ህዝብ ነው። ጌታ ለዘላለም የተባረከ ይሁን። ስለዚህ ወደ ውስጥኛው ተመለከቱ ይላል። ወደ ውስጥ እንዲመለከቱ እድል ሰጣቸው። እግዚአብሔር ወደ ውስጥ ሲመለከቱ ብላቴናዎቹ የናዝሬቱ ኢየሱስ የለም የከበረውን ይዘውለት የመጡት የተሻለ ነው ብለው ቆንጆ ነው ብለው የገዙትን ሽቶ እንደያዙ መላእክቶቹን ማየት ሆነ። መላእክቶቹ እናውቃለን የምትፈልጉትን አሉ።
አለና ተናገራቸው። አሁን ኢየሱስ የለም እንደተናገረው በገሊላ ቀድሟቸዋልና ሄዳችሁ ለሐዋርያቶቹ ተናገሩ ብሎ ትእዛዝ ሰጣቸው። እነኚህ ሴቶች ወዲያውኑ ከመቃብር ውስጥ ወጥተው እየሮጡ ወደዛ ወደ ሰፈራቸው ሄዱ። አያችሁ፣ ቆርጠው ስለመጡ የመጀመሪያው ነገር ከመቃብራቸው ላይ ከነሱ እንቁ ላይ ድንጋይ እንደተንከባለለ አዩ። ሁለተኛው ነገር ደግሞ ኢየሱስ ክርስቶስ እንደተነሳ አዩ። ሶስተኛው ነገር ደግሞ መላእክቶችን በጆሮአቸው ሰሙ፣ በአይናቸው አዩ። እነኚህ እህቶች ጆሮአቸው ተከፈተ፣ አይናቸው ተከፈተ። የእግዚአብሔርን መላእክቶች ድምጽ ሰምተው ሄደው በተዘጋ ቤት ለተቀመጡት ወንድሞች የምስራች ድምጽ ተናገሩ። የናዝሬቱ ኢየሱስ ተነስቷል፣ በዛ በመቃብር ውስጥ የለም። እሱ ብቻ አይደለም፣ ዛሬ ደግሞ አስደናቂ ነገር አይተናል። እነዚህን መላእክቶች በግራና በቀኝ ተቀምጠዋል። ደግሞ ድምጽ ሰጡን፣ እንዲህ ብለው አሉን፣ የምትፈልጉት ጌታ ነው፣ እናውቃለን። የናዝሬቱ ኢየሱስ ምን ብለዋል? ተነስቷል አሉ። ወገኖቼ፣ የተነሳ አምላክ እናመልካለን። በመቃብር ውስጥ የቀረ ሳይሆን ተነስቶ በአብ ቀኝ የተቀመጠ የናዝሬቱ ኢየሱስን እናመልካለን። ሕይወትም መንገድም እሱ ብቻ ስለሆነ ክብር ለኢየሱስ ክርስቶስ ይሁን። ጌታን እጅግ አድርገን በእውነት እናመሰግናለን። ዛሬ እላለሁ ከመቃብሯችሁ ላይ ዛሬ ሰይጣን ከቀበረባችሁ ነገር ላይ እግዚአብሔር ጣልቃ ገብቶ ኢየሱስ ክርስቶስ ያድናል። ከመቃብሩ ላይ ድንጋዩን አንከባሏል። ዛሬ እናንተ ነገር ተነስቷል። በተለያየ ስፍራ ላይ ያላችሁ ግን በህመም እየተጎዳችሁ ያላችሁ የእግዚአብሔር እጅ ዛሬ ወደ እናንተ መጥቶ ድንጋይ የሆነውን ደዌ ከእናንተ ላይ ያነሳል። ደግሞ የእናንተ ህይወት ቀና ብሎ መሄድ ይጀምራል። ትሞታላችሁ የተባላችሁ ሰዎች ዛሬ ህይወት እግዚአብሔር ሰጥቷቸዋል። ታላቅ ፈውስ እግዚአብሔር ሰጥቷቸዋል። እግዚአብሔር አስደናቂ እጁን ዘርግቶላቸዋል። ክብር ለመንፈስ ቅዱስ ይሁን። ይህን ፕሮግራም ጸልዬ ጨርሳለሁ። እግዚአብሔር ይባርካችሁ። እግዚአብሔር ልጅ ኢየሱስ ከእናንተ ጋር ይሁን። እግዚአብሔር ጻድቅ ነው። እግዚአብሔር መልካም ነው። ሁሉ ጊዜ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ጠላት መጥቶ በሩን ዝጉ ሲላችሁ አልዘጋም በሉ። አልዘጋም፣ እኔ የተነሳው ሰው ነኝ። የትንሣኤ አምላክ ነው አምላኬ። ተነስቷል አምላኬ፣ እኔም ተነስቻለሁ። በአብ ቀኝ ነኝ አትችልም ብላችሁ በመቃወም የዚህን ዓለም ገዢ ራቁቱን አስቀሩት። እግዚአብሔር ይባርካችሁ። ጌታ ይባርካችሁ። ጸልዬ ጨርሳለሁ። እግዚአብሔር ሆይ እጅግ አድርጌ በእውነት በዚች ማለዳ በዚች ቀን አመሰግናለሁ። ጌታ ስምህ ለዘላለም ብሩክ ይሁን። በኢየሱስ ክርስቶስ ስም ጸልያለሁ። ድንጋይ የሆነበት እግዚአብሔር ሆይ የክርስቲያን ቤተሰብ እግዚአብሔር ቤታቸው ውስጥ እግዚአብሔር ያለ መልካም ነገር ሁሉ ተቀብሮ ድንጋይ ተጭኖበት ያለ የነሱ የሆነ ነገር ዛሬ ድንጋዩን ፈንቅሎ እንዲነሳ ጸልያለሁ። በጌታ በኢየሱስም ድንጋይ የሆነው ነገር ከቤታቸው ይውጣ። ድንጋይ የሆነው ነገር ከቤታችን ይውጣ። በጌታ በኢየሱስም የቀበረብን ነገር መቃብር ውስጥ የኛን ነገር ያስተኛ አውሬ በጌታ በኢየሱስ ክርስቶስ ደም ወደ ጥልቅ ይግባ። እግዚአብሔር ሆይ የኛ የሆነ ነገር የተቀበረ ነገር ጠላት የቀበረው ቢሆን ሰው የቀበረው ቢሆን እግዚአብሔር በኢየሱስ ክርስቶስ ዛሬ ተንሳኤ ይሁንለት፣ መነሳት ይሁንለት። የወደቁ ይነሱ፣ ተስፋ የቆረጡ ይነሱ፣ አገልጋዮች ይነሱ። እግዚአብሔር በክብር አግኛቸው። እግዚአብሔር በኃይል አግኛቸው። በእያንዳንዳችን ቤተሰብ አንድ የከበረው እሳት ይንደድ። እግዚአብሔር አውሬው ይታረድ። በኢየሱስ ክርስቶስ ደም ይታረድ። በኢየሱስ ክርስቶስ ደም ይታረድ። እጅ ወደ ቤታችን ትምጣ። እጅ ወደ ጓዳችን ይምጣ። ብዙዎቻችን ነገራችን ተቀብሯል። መቃብር ውስጥ ገብቶ ተኝቷል። መውጣት አቅቶታል። ብንጸልይ መውጣት አቅቶታል። ዛሬ ግን ራሱ እግዚአብሔር ድንጋዩ ራሱ ይንከባለል። በኢየሱስ ክርስቶስ ስም ይንከባለል። በኢየሱስ ክርስቶስ ደም ድንጋዩ ይንከባለል። እንቁ የሆነ የተቀበረብን ነገር ይውጣ። የኛ የሆነ የተቀበረ ነገር ይውጣ። የኛ የሆነ የተቀበረ ነገር ይውጣ። እግዚአብሔር አምላክ ጠላት ይዋረድ። ዲያብሎስ ይዋረድ። የዚህ ዓለም ገዢ ይዋረድ። ተስፋ ያስቆረጠን ይዋረድ። በጌታ በኢየሱስ ስም ይዋረድ። በኢየሱስ ክርስቶስ ስም ይዋረድ። እግዚአብሔር ሆይ እጅን ወደ ሀገራችን አምጣ። ወደ ህዝባችን አምጣ። ወደ ነገስታቱ አምጣ። ወደ ፖለቲከኞች አምጣ። እጅ ትምጣ። ፈጣን የሆነ መልስ ለህዝቡ አምጣ። ፈጣን የሆነ መልስ ለህዝቡ አምጣ። ፈጣን የሆነ ነገር ለህዝቡ አምጣ። እግዚአብሔር ሆይ አንተ ታማኝ የሆንክ ጌታ እጅን በምድራችን ላይ ዘርግተህ ታምራት ታደርጋለህ። ከፍ ታደርገናለህ። እናመሰግናለን። እንደ ጠላት ሐሳብ ሳይሆን እንዳንተ ሐሳብ ሆኖልናል። ክብር ለዘላለም ላንተ ይሁን። ተርፎ ያለውን ጊዜ ሰዓቱን ወቅቱን ሁሉ አንተ ተረከብ። አቤቱ አምላኬ ስለምታደርገው ድንቅ ነገር አመሰግናለሁ። ስለ ሁሉ ተመስገን። ከፍ በልልን። በልጅ በኢየሱስ ክርስቶስ የአምላክ ስም ጸለይኩ። አሜን። ቅዱሳኖች እግዚአብሔር ይባርካችሁ። መልካም ሳምንት